የፍትህ ጉዳይ። ሰላም ጤና ይስጥልን ተመልካቾቻችን፣ ጠበቃ እንዳርጌ ካሴ ነኝ። የዩቲዩብ ቻናሉ የህግ ጉዳይ ነው። ርዕሰ ጉዳይ አድርጌ የመጣሁት የምስክሮች አሰማም። ምስክር እንዴት ነው የሚሰማው? ከዛ በፊት እንግዲህ አንድ ከሳሽ ክስ ሲመሰርት በተከሳሽ ላይ መብትና ጥቅሜን ላስከብር ብሎ ክስ ሲመሰርት እንደ ክሱ የሚያስረዱለት የሰነድ ማስረጃዎች የሰው ምስክሮች ሊሆኑ ይችላሉ። ሌሎች እንግዲህ የሙያ ምስክሮች እያለ የሚቀጥል ነው የሚሆነው። እንግዲህ ምስክር በተቻለ መጠን ጉዳይን ያስረዳልኛል የሚል ምስክር ነው መዘርዘር ያለበት። እንደ ሁኔታው ቤተሰብም ሊሆን ይችላል። በነገራችን ላይ አንዳንዴ ቤተሰብ ብቻ የሚያውቃቸው ጉዳዮች የቤተሰብ ጉዳዮች ሊኖሩ ይችላሉ። ሌላም ጉዳይ ቤተሰብ ማቅረብ ይቻላል። ምክንያቱም ይህን ምለው ምንድን ነው የዘመድ ምስክር በፍርድ ቤት በተለያየ እንደ ተቃውሞ የሚቀርበው ምስክሮች ሲመሰክሩ የከሳሽ ዘመዶች ናቸው የተከሳሽ ዘመዶች ናቸው የሚል ተቃውሞ ስለሚቀርብ ነው። ኤኒዌይስ በበርካታ ሀገሮች የሆነ ዘመዶች የሚያቀርቡበት ሁኔታ አለ። የማነው የዝምድና ደረጃቸው እስከ 3ኛ እስከ 4ኛ እየተባለ ለምስክር የሚያቀርቡበት ሁኔታ አለ። በእኛ ሀገር እንደዚህ አይነት ነገር የለም፣ ያስፈልጋል። እንደውም በተግባር ስንመለከት በተለይ ባልና ሚስት ላይ የንብረት ክርክር ሲኖር ልጆች ይከፈላሉ። የእናት የአባት ልጆች እኮ ናቸው። የተወሰኑት በእናት ሆነ ይመሰከራሉ፣ የተወሰኑት ደግሞ በአባቱ ነው የሚመሰክሩበት ሁኔታ አለ። የዚህ አይነት ዞሮ ዞሮ ህጉ ሊፈታው ይገባል። በሆኑ ጉዳዮች ላይ ቤተሰብ ምስክር ሆኖ እንዳይቀርብ ክልከላ ማድረግ እንደሚያስፈልግ አምናለሁ። ለርዕሰ ጉዳዩ ጋር ያዝነው ግን ምስክሮች እንዴት ነው የሚሰሙት? ምንድነው ምስክሮች እንዴት ነው የሚሰሙት ለማለት መነሻ ርዕሰ ጉዳዩ አንዳንድ ፍርድ ቤቶች የከሳሽን ምስክሮች ይሰሙና የተከሳሽን ደግሞ ሌላ ቀን ይቀጥራሉ። መቼስ እንደ ሁኔታው የከሳሽ ምስክር ብቻ ሳይሆን የተከሳሽም መጀመሪያ ቀድመው ሊሰሙ ይችላሉ። ምናለ ይሄ አፈርማቲቭ ዲፌንስ ካለው ተከሳሽ ለምሳሌ አፈርማቲቭ ዲፌንስ ኢን ሴንስ ብድር ተበድልሃል ተብሎ ተከሶ ከሆነ አዎ ተበድር ያለው ነገር ግን ፈጽም ያለው የሚል ከሆነ ክርክሩን ሙግቱን የሚጀምረው ይኸው ተከሳሽ ነው። የሱም ምስክሮችም የሱ ምስክሮች ናቸው ቅድሚያ የሚሰሙት። ዞሮ ዞሮ ቅድሚያ የከሳሽም ሊሆን ይችላል ተከሳሽም ሊሆን ይችላል ምስክሮቹ ከተሰሙ በኋላ እንደገና ደግሞ የተከሳሽ ምስክሮች መከላከያ ምስክሮች ለመስማት ሌላ ቀጠሮ መስጠት ተገቢ ነው ወይ? ህጉስ ምንድን ነው የሚለው? የከሳሽና የተከሳሽ ምስክሮች በአንድ ቀን አይደለም ወይ የሚሰሙት? ህጉ ወደዛ አይነት አዝማሚያ የለውም የሚለውን ነው የምንመለከተው። እንግዲህ መነሻ የሚሆንን መጀመሪያ ላይ በተግባር እንደምንመለከተው አንዳንድ ፍርድ ቤቶች የከሳሽን ምስክሮች ይሰሙና የተከሳሽን ሌላ ቀጠሮ ይሰጣሉ። አንዳንዶች ደግሞ አይቻልም፣ ስለዚህ የከሳሽንም የተከሳሽንም ምስክሮች በአንድ ላይ ነው የምንሰማው የሚሉ ችሎቶች አሉ። ስለዚህ ህጉ ምን ይላል ነው እንግዲህ መነሻ የምናደርገው የፍትሐ ብሔር ስነ ስርዓት ህግ ቁጥር 197 ንዑስ 3 ነው። ይህን መነሻ ስናደርግ ምስክር ለመስማት የተጀመረበት መዝገብ ምስክሮቹ ተሰምተው እስከሚጠናቀቅ ድረስ አዳሪ ቀጠሮ እየተሰጠ መሰማት አለበት ነው የሚለው። አዳሪ ቀጠሮ እየተሰጠ ነው። አዳሪ ቀጠሮ ያለበት ምክንያት እኮ እንዳይገናኙ ነው። ሌላ አቅባለ ህጉ ስትሪክት ነው፣ በጣም ጥብቅ እኮ ነው። አይ ምንም ሳይቆራረጥ አዳሪ ቀጠሮ ሰምተህ እስከምጨረስ 30 40 ሊሆን ይችላል። ሰምተህ እስከምጨረስ ድረስ ምስክሮችን አዳሪ ቀጠሮ እየሰጠ ስማ ካልክ ምስክሮቹ እንዳይገናኙ የከሳሽ ምስክሮች መስክረው ከሆነ ከተከሳሽ ምስክሮች ጋር የሚገናኙ ከሆነ ኦብስትራክሽን ኦፍ ጀስቲስ ያመጣል፣ የፍትህ መዛባት ያመጣል። የከሳሽ ምስክሮች ምን ብለው እንደመሰከሩ ከሳሽ ያውቃል፣ ጠበቃው ያውቃል። ስለዚህ ለመከላከያ ምስክሮቹ እንደዚህ ነው እንደዚህ ብለው የመሰከሩት እንደዚህ ብለው መስከር ለማለት ምቹ ሁኔታ ነው የሚፈጥረው። በፍጹም እንደዛ ሊደረግ አይገባም። የስነ ስርዓቱ ህጉ 197 ንዑስ 3 እንዲሆን እኮ ስትሪክት ነው። አዳሪ ቀጠሮ እየሰጠ ቀጠሮ አትስጥ ነው። ሌላ ቀጠሮ መስጠት ሳያስፈልግ አዳሪ ቀጠሮ እየሰጠ ነው። አርብ ተጀምሮም ከሆነ ቅዳሜ ልሰማ ትችላለህ ማለት ነው። ዛት ማታ መቀጠል ስላለበት መቋረጥ ስለሌለበት የከሳሽ ምስክሮች ተሰምተው የተከሳሽ ደግሞ በነጋታው የሚባል ከሆነ በዛች ቅጽበትም ተገናኝተው ፍትህ ይዛባል ነው። ሐሰተኛ ምስክር ይመጣል ነው። ስለዚህ በዚህ ልክ ድንጋጌ ከተቀረጸ ጭራሽ የከሳሽን መጀመሪያ መስማት ከዛ ደግሞ የተከሳሽን መከላከያ ምስክሮች ሌላ ቀን መስማት ፍትህ ያዛባል። በሌላ አባባል ደግሞ ለተከሳሹ ሰፊ የሆነ የመከላከል እድል መስጠት እኮ
ሰፊ የሆነ የመከላከል ዕድል ለምን ይሰጠዋል? ሰፊ የሆነ የመከላከል ዕድል ምን ተሰጠው ብትሉ ለምንድን ነው የተባለው ሲባል የከሳሽ ምስክሮች መጀመሪያ ከተሰሙ ጠበቃውም ከሳሽም ምን የከሳሽ ምስክሮች መጀመሪያ ከተሰሙ የተከሳሽ ጠበቃ ወይም ከሳሹ ምን ብሎ እንደመሰከሩ ቁጭ ብሎ ያዳምጣል፣ ይሰማል። ስለዚህ የእሱን ምስክሮች ያስጠናል። በመስቀለኛ ጥያቄ እንዳይስተባበል አጠቃላይ ተዘጋጅተው እንዲመጡ እንዲያስተባብሉ እድል የሚሰጥ ነው። ስለዚህ እውነት ለማውጣት መሰናክል ነው የሚፈጥረው። እውነት ሊወጣ የሚችለው የከሳሽም የተከሳሽ ምስክሮች አንድ ቀን ሲሰሙ ሳይገናኙ ሲቀሩ። ስለዚህ የሚገርም ነገር የበርካታ ሀገሮች ስነ ስርዓት ህግም በዛ ልክ ነው የተቃኘው። ሌላው ቀርቶ እኮ ሁልጊዜ ምስክር ሲሰማ የከሳሽ ምስክሮችን ካሰማ በኋላ እዛው ቁጭ ይላሉ፣ አይወጡም፣ እንዳይገናኙ ከተከሳሽ መከላከያ ምስክሮች ጋር እንዳይገናኙ የተደረገበት እኮ ሌላ ነገር እኮ አይደለም። ስለ ጉዳዩ እንዳያወሩ ነው። ስለ ጉዳዩ እንዳያወሩ ነው፣ መረጃ እንዳይኖራቸው ነው። ስለዚህ መረጃ የሚኖር ከሆነ ለምሳሌ የከሳሽ ምስክሮች እንደተሰሙ ሌላ ቀጠሮ የሚሰጥ ከሆነ ተከሳሽ ምን ብለው እንደመሰከሩ ስለሚያስረዳ ለምስክሮቹ እንደዚህ ብለው መስክረዋል፣ እንደዚህ ብለው መስክረዋል ብለው የመመካከር እድልና ሰፊ የሆነ የመከላከል እድል የሚሰጠው። ስለዚህ ከዚህ አንጻር ምስክሮች መሰማት ያለባቸው የከሳሽም የተከሳሽ ምስክሮች በአንድ ቀን የሚለው በጣም አስማሚ ነው። እኔ አንዳንድ ችሎቶች ለምን የከሳሽን መጀመሪያ ሰምተው የተከሳሽን ደግሞ ሌላ ቀን ሲሰሙ እንዴት እንደማይሰማቸው አይደለም አላውቅም። ማለት ይሄ እኮ በጣም ግልጽ እኮ ነው። ጭራሽ በእኛ ሀገር ተደራጅቶ የሐሰት ምስክር መስጠት በተለመደበት ሁኔታ የከሳሽ ምስክሮች ሰምተህ ለቀህ ከዛ ከተከሳሽ ጋር እንዲገናኙ ማድረግ ወይም የከሳሽ ምስክሮች ተሰምተው ተከሳሽ ልቅም አድርጎ ይመዝገባል፣ ያውቃል። ሄዶ አይ የከሳሽ ምስክሮች እኮ በዚህ መንገድ ነው የመሰከሩት ብለው እንዲያስረዳል ድል መስጠት ትክክል አይደለም። የሚጎዳው ማንን ነው? ከሳሽን ነው። ስለዚህ እንደሆነ በልምድ ይህን ነገር መቃወም ያስፈልጋል። ምክንያቱም የከሳሽ ምስክሮች ተሰምተው የተከሳሽን ለመስማት ሌላ ቀጠሮ ሲሰጥ የሚጠቀመው ተከሳሽ ሲሆን የሚጎዳው ደግሞ ከሳሽ ነው። ስለዚህ ከሳሾች ይህን እኮ ስትሪክት ለፍርድ ቤትም እኮ መቃወም እኮ አለበት። እኔ በተግባር አይቻለሁ ሲቃወሙ ላይ መቃወም እኮ አለባቸው። ምስክሮቹ መሰማት ያለባቸው በአንድ ቀን ነው። የኔ የከሳሽ ምስክሮች ዛሬ ተሰምተው ሌላ ቀን ደግሞ የተከሳሽ መከላከያ ምስክር ሊሰማ የሚባል ከሆነ ተከሳሹ ከዚህ ምን ብለው ምስክሮቹ እንደመሰከሩ ያውቃል። ሄዶ ለሱ መከላከያ ምስክሮች ያስጠናብኛል። ስለዚህ ሰፊ የሆነ የመደላል እኩል መብት አልተሰጠንም፣ ኳል ፉቲንግ አልተሰጠንም። እንደውም ይሄ ምን ይጠሳለ? በነገራችን ላይ ኢኳሊቲ ቢፎር ዘ ሎው እንደሚባለው ሁሉ ኢኳሊቲ ቢፎር ሲቪል ፕሮሲጀር የሚባል የስነ ስርዓታዊ እኩልነት ማለት ነው። የስነ ስርዓታዊ እኩልነት ወይም በስነ ስርዓት ሁሉም ተከራካሪ ወገኖች እኩል ናቸው። እነዚህ ሰዎች ግን ኢኳሊቲ ቢፎር ሲቪል ፕሮሲጀር ራይታቸው ተጥሷል ማለት ይቻላል። ምስክር መሰማት ያለበት በአንድ ቀን ሆኖ እያለ የተከሳሽን ሰምተህ የከሳሽን ሰምተህ የተከሳሽ ሌላ ቀን እሰማለሁ የምትል ከሆነ የሚጎዳው ከሳሽን ነው። ተከሳሽ ግን ሰፊ የሆነ የመከላከል መብት ስለሚሰጠው ተጠቃሚ የሚሆነው ተከሳሽ ነው። በዚህ ረገድ ተከራካሪ ወገኖችን ቢሆን ችሎቱ የከሳሽን ምስክር ሰምቶ የተከሳሽን ደግሞ ሌላ ቃል ለመስማት ቀጠሮ ስትሪክትሊ መቃወም ያስፈልጋል።